عيد بلن بنطراو الشريعة والسيامي ያው ዒዶች ይታወቃሉ ዒድ الفطر ዒድ الأضحى بعيدነት ማለት ነው ከዚያ በኋላ ግን ሸዋልን ያው በተለምዷዊ ስያሜ በሸሪዓው ያጠራር ባንለውም በተለምዷዊ ስያሜ ትንሽ ዒድ ብለው ይጠራውታል ይሄ ከሸሪዓ ጋር አይጋጭም ስንል ምን ማለት ነው ዒድ መደሰቻ ቀን ዞሮ ይመጣ በየጊዜው እየዞረ የሚመላለስ ቀን ማለት ነው በዚያ ሐሳብ ያድርገ ነው የቋንቋዊ ይዘቱን ይዘን ወይም ደግሞ ዑርፊ በሆነ አጠራር የተለምዷዊ ሰዎች የተግባቡበት የሆነ አጠራር ይዘን ያ ትንሽ ዒድ ብንለው ሐራም የሰራን አንሆንም ክልክልም አይደለም ይሄ እንደ ስያሜ ነው እሺ እንደ ትግበራ ጋር ደግሞ ስንመጣ ደግሞ ምን ችግር አለው ሸሪዓና ሸሪዓችን በእስልምና ለኛ የተደነገጉልን ሁለት በዓሎች አሉ ዒድ አልፊጥርና ዒድ አልአድሓ እነዚህ ከሁለቱ በዓሎች ውጭ ኢስላም የሚያውቀው ምንም አይነት በዓል የለም የሸዋል ዒድ ብሎ ማክበር ዒዱ ሁለት ብቻ ነው ያለህ ማን ነው እንድትመልስልኝ ይፈልጋለሁኝ ረሱል አለይሂ ሰላቱ ወሰላም በሐዲታቸው ምን ይላሉ ከኢብኑ አባስ በተያዘ ኢብኑ ማጃህ ላይ በተዘገበ ሐዲት ማለት ነው 1098ኛው ሐዲት ቁጥር ላይ ረሱል አለይሂ ሰላቱ ወሰላም ምን ይላሉ ኢን ሃዛ የውሙ ዒድ ጀዐለሁ ላሁ ሊልሙስሊሚን ፈመን ጃአ ኢለል ጁምዓቲ ፈልየግተሲል ይላሉ ኢን ሃዛ የውሙ ዒድን ይህ የዒድ ቀናችሁ ነው ምን ጁምዓን ኢብኑ ማጃህ ላይ ታገኘዋለህ ምን ማለት ነው ዒዱ ሁለት ብቻ ነው ምናምን ይህን ሐዲትን አይተው አታውቅም ነው ወይስ መቼም ይህን አይተው አታውቅም ለማለት ይከብዳል ረሱል አለይሂ ሰላቱ ወሰላም በሌላ ሐዲታቸው ምን ይላሉ መን ከዘበ ዐለየ ሙተዓሚደን ፈልየተበወእ መቅዐደሁ ሚን ናር እያወቀ በኔ ላይ የዋሸብኝ የሆነ ሰው እያረጋገጥክልን ነው ያለው አንተ ማለት ነው ለምንድን ነው እስኪ መዋሸት ያስፈልገው ባጢል የሆነ እምነትህን ለማስፋፋት ስትል ምን ታደርጋለህ ውሸትን ታስፋፋለህ እስኪ ማን አንተው ያለህበት መድረክ ላይ ነው ቲክቶከሮችን ሰብስባችሁ 1 ሚሊዮን እያስባላችሁ ስትጮሁ የነበራችሁ ታብታብ 1 ሚሊዮን ገብተናል እየተባለ መስጂድ ውስጥ ሲጮህ የነበረው አንተ የነበርክበት መስጂድ ውስጥ ነው 1 ሚሊዮን 1 ሚሊዮን ሱና ነው ይሄ ሱብሃንአላህ ምን አይነት አካሄድ ነው እሺ ንገረን እስኪ አንድ ማስረጃ ጥቀስልን የሸዋል ዒድ ያችን ቀን ስድስቱን ከጨረሰ በኋላ በዛ ቀጣዩ ላይ መደሰት አይቻልም የሚል እስኪ አይቻልም የሚል አንድ ማስረጃ ማለት ነው ምክንያቱም አንድ ነገር ለመከልከል ማስረጃ ያስፈልገዋልና ዝም ብሎ በልብ ወለድ አይቻልም ስለማይባል ማለት ነው እስኪ አንድ ካለ አምጣለን አይቻልም የሚል የለም አንድ ነገር ሐራም ለማድረግ ማስረጃ ያስፈልገዋል በመጀመሪያ ደረጃ ወይላ እስኪ መስጂድ ውስጥ ቲክቶከርን ሰብስቦ ታብታብ 1 ሚሊዮን ገብተናል እያስባለ የሚያስጮኸው እናንተ ዋሃብዮች ናችሁ ቁርአን ውድድር እያለ የሚጮኸው እናንተው ናችሁ የጎዳና ላይ ኢፍጣር እያላችሁ የምትጮሁ እናንተው ናችሁ እስኪ አንድ ማስረጃ አምጣልኝ ለዚህ የእናንተ ጊዜ ሱና ይሆናል ነው ሱብሃንአላህ ለማንኛውም ባትዋሹ ይሻላችኋል ምን አለ የምታወሩ ካጣችሁ ዝም ብትሉ ማስኬድ የሆነ ነገር እናታውራ ለማንኛውም መልስ እንፈልጋለሁ እሺ ይህ ኢብኑ ማጃህ ላይ የተዘገበው ሐዲስን ተዋሸባቸው ነው የምትለው ውሸት ነው ሱብሃንአላህ በጣም አጂብ የሆነ ነገር ነው ሌላኛው ቲክቶከርን መስጂድ ውስጥ ሰብስቦ ማስለለብ መስጂድ ውስጥ ይቻላል ከየት የመጣ ነው እስኪ ረሱል አለይሂ ሰላቱ ወሰለም ሰርተውታል እንደማትል መቼም ተስፋ አደርጋለሁ ማስረጃውን ትሰጠናለህ የዒድንም ያችን ቀን ማለት ነው መደሰት አይቻልም የሚል ማስረጃ ካለ አምጣልን እንግባባለን ከዛ በኋላ ማለት ነው ወይላ ልቦለድህን እየተከተልክ መሄድ አይቻልም በተጨማሪ ረመዳን ካጋማሽ በኋላ ኦር 10 ቀን ማለት ነው ተሐጁድ ብሎ ለይቶ ያችን በጀማዓ መስጂድ ተሰብስቦ መስገድ የናንተው የሆነ ዋሃብያ የሆነ ሰው ቢድዓ ነው ሲለው አንተ ቢድዓ አይደለም ይቻላል ይፈቀዳል ለማለት ስትጋጋጥ ነበር እስኪ ማስረጃውን 10 ቀን ለብቻ ለይቶ ተሐጁድ በጀማዓ መስጂድ የተሰበሰቡ ሰገዳል የሚለውን እሱንም እንድታመጣልን እንፈልጋለን የናንተ የሆነ የራሳችሁ ሰው ቢድዓ ያለውን ቢድዓ አይደለም ለማለት ትጋጋጣለህ ሌላ ቦታ ላይ ደግሞ ሌላ ነገር
ለማንኛውም ወደ ቀልብህ ተመለስ። መልስህን እፈልጋለሁኝ።